ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። አሁን በመቀጠል የምንጋብዛችሁ መዝሙር እንመለስ ሁላችንም የሚል ሐሳብ የያዘ ነው። እግዚአብሔር ምክር ፈልጋችሁ ለመመለሳችሁ እንድትመለከቱት በእግዚአብሔር ፍቅር መክራለሁ። ለአገልጋዮች የተናገረው የትንቢት ቃል በጣም ብዙ ነው። ለኢትዮጵያ የተሰጠን የተስፋ ቃል በጣም ብዙ ነው። ነገር ግን እነዚህ የተስፋ ቃሎቻችንና እግዚአብሔር የተናገረልን የትንቢት ቃላቶች እንዲፈጸሙ ከኛ ደግሞ የሚጠበቅ ነገር አለ። እሱም ደግሞ መመለስ ነው። የእግዚአብሔር ቃል ሲናገር በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 1 ላይ እንደዚህ ብሎ ይናገራል። እግዚአብሔር ሆይ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደቀድሞ አድስ፣ ፈጽመ ካልጣልከን ከመጠን በላይ ካልተቆጣህን ይላል። የእግዚአብሔር የአምላካችን ስም ብሩክ ይሁን። እስቲ እግዚአብሔርን እንደዚህ እንበለው፣ መልሰን፣ ወደ አንተ መልሰን። መጽሐፉ ሲናገር እዚህ ዮሐንስ ወንጌል ምዕራፍ 13 ላይ በፍቅሬ ኑሩ ነው የሚለው። በፍቅሩ እንድንኖር ነው የሚፈልገው። ፍቅር ደግሞ ምንድነው? ባህሪ ፍቅር የፍቅር ባህሪ ምንድነው? መጽሐፍ ቅዱሳችን በቆሮንቶስ ላይ የእግዚአብሔር ቃል ስለ ፍቅር ምን ይላል? ምዕራፍ 13 ቁጥር 4 እናነብ እስቲ። ፍቅር ታጋሽ ነው፣ ደግሞ ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁልጊዜ ይታገዛል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል። እባካችሁ ፍቅር ነው ባህሪው። በተለይ አገልጋዮች የሆንን በአጠቃላይ ሴቶችና ወንዶች የእግዚአብሔር አገልጋዮች የእግዚአብሔርን ስም የእግዚአብሔርን ቃል ተሸክመን የምንወጣና የምንገባ በፍቅሬ ኑሩ ነው ያለው። ትችትን፣ ሐሜትን፣ ክፋትን፣ ያለመቀባበልን፣ ቅናትን፣ ምቀኝነትን፣ አድመኝነትን እነዚህን ሁሉ ክፉ የሆኑ ባህሪዎችን አስወግደን በመመለስ ለቅዱሳን ለሕዝቡም ለራሳችንም ለቤተሰባችንም ለአገራችንም በረከት እንድንሆን እግዚአብሔር ይፈልጋል። እንመለስ። እኔ በግሌ መጽሐፍ ቅዱስ የሚለውን ማድረግ እፈልጋለሁ። መመለስ ስለምፈልግ እኔ እመለሳለሁ። መጽሐፍ ቅዱስ በኤርምያስ ምዕራፍ 31 ቁጥር 18 ላይ እንደዚህ ይላል፣ አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ ይላል። እኔ በግሌ እመለሳለሁ፣ እናንተም ትመለሱ። በግል ቢሆን በአብያተ ክርስቲያናት ደረጃ ቢሆን ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ወጣቶች፣ ሕፃናቶች በማንኛውም ሁኔታ በአገልግሎት ይሁን በተለያዩ ሁኔታዎች የበደልኳችሁ ያስቀየምኳችሁ በእውነት ቅር ያሰኟችሁ በአጠቃላይ ይቅርታ አድርጉልኝ። ሁላችሁንም በእግዚአብሔር ፍቅር ይቅር በሉኝ፣ ይቅርታ አድርጉልኝ ብዬ ለምናለሁ። ይቅርታ ስላደረጋችሁልኝም አመሰግናለሁ። እግዚአብሔር ይባርካችሁ። ስለዚህ በዚህ መንፈስ ናችሁ እየተስማማችሁ ቅሬት ስኛችሁ ሁሉ በደልን እየተዋችሁ ፍቅር ውስጣችሁ እየገባ በመመለስ መንፈስ ሁላችን በመስማማት በመታረቅ መንፈስ ነን መዝሙሩ በዚህ ቅንነት እንድንሰማ ፈልጋለሁ። ሁላችንም እንመለስ። ወደ መዝሙሩ እንሂድ። እግዚአብሔር ይባርካችሁ። አመሰግናለሁ። ምን እየሰራን በአምልኮ ስፍራ ሁሌ ምንገኘው ታበና ክርክር አለ በኛ መሃል መዘመር ስንጀምር ጌታስ ምን ያናው ልብን ኩላሊትን የሚመረምር እርሱ አይታለልም ማንነው ምንዋሸው እንመለስ ሁላችንም ቂመኝነት ለኛ አይሆንም ጌታ ቆሞ ይለምናል ስንስማማ ማየት ይሻል እንመለስ ሁላችንም ቂመኝነት ለኛ አይሆንም ጌታ ቆሞ
አዋርደው ነው እኮ የሚታየው የሚሰማ እስኪኛ እንዋደድ መርገሙን ይስበረው በእኛ ጠብ አያምርም ፍቅር ነው የሚያምረው እንመለስ ሁላችንም ቂመኝነት ለኛ አይሆንም ጌታ ቆሞ ይለምናል ስንስማማ ማየት ይሻል እንመለስ ሁላችንም ቂመኝነት ለኛ አይሆንም ጌታ ቆሞ ይለምናል ስንስማማ ማየት ይሻል አንቀባበልም አገልጋይ ካገልጋይ በጣም ያሳፍራል ስንቆም መድረክ ላይ ይቅር ሳንባባል ታስረን ተቀምጠን ስለ ፍቅር ስብከት ፈውስ እንጠብቃለን ጸሎት ብናስረዝም ባርከን ብንለው አንተ ማነው ይለን ሁሉን አዋቂ ነው እንመለስ ሁላችንም ቂመኝነት ለኛ አይሆንም ጌታ ቆሞ ይለምናል ስንስማማ ማየት ይሻል እንመለስ ሁላችንም ቂመኝነት ለኛ አይሆንም ጌታ ቆሞ ይለምናል ስንስማማ ማየት ይሻል ወንጌሉን አስቀምጠን ትልቁን ስራችን እየተካሰስን እርስ በእርሳችን ጉዳችን